እንደ ቀልደኛ ብቻ ሳይሆን እንደ ቁም ነገረኛ ቆጥረው እሺ ስላሉኝ መጀመሪያ አመሰግናለሁ። ክቡር ጠቅላይ ሚኒስትር እኔም አመሰግናለሁ። አንተን ከቀልድ አውጥቶ ወደ ቁም ነገር ያወጣ እግዚአብሔር የተመሰገነ ይሁን። በጣም አመሰግናለሁ። የመገናኛ ብዙሃን ይከታተላሉ? ቴሌቪዥን፣ ሬዲዮ? በጣም አልፎ አልፎ ሁሌ አይሞላም፣ አልፎ አልፎ ሲመች። ከመጽሔት ከጋዜጣና ከመጽሐፍ መጽሐፍ ነው እንደው እርሱ አንብበው ሌላው ሰው ቢያነበው የሚሉት መቼም መንፈሳዊ አይደለም ዓለማዊ መጽሐፍ ልጠይቅዎት። ብዙ መጽሐፍት አሉ ሳነባቸው ደስታ የሚሰጡኝ፣ ግን ተጽፎ የማይረባ መጽሐፍ አለ ብዬ አላስብም። መጽሐፉን የምታይበት መንገድ ካልሆነ በስተቀር ብዙዎቹ መጽሐፍት ጠቃሚ ናቸው። በተለይ የድሮዎቹ ተደክሞባቸው ጊዜ ተወስዶ የሚሰሩ ስለሆነ ብዙ እውቀት ይሸምትባቸዋል። እኔ አሁን ባዮግራፊ እና ታሪክ ነክ ነገሮች ብዙ ስለማነብ ብዙዎቹ ሰዎች የድሮ ሰዎች ናቸው የሚጽፏቸው። የድሮ ሰው ሀምብል ስለሆነ ራሱን በተጋነነ መንገድ አይገልጥም፣ ግን እውነትን ናይት የሚያደርግበት መንገድ በጣም አስተማሪ ነውና ብዙ ናቸው። ብዙዎቹ በጣም ጠቃሚ ናቸው። ግለሰብ ከምጠራ ብዬ ነው። መቼም የኔ ፕሮግራም ፖለቲካ ጉዳዮችን ሳይሆን የመዝናኛ ጉዳዮችን ነው በአብዛኛው የሚዳስሰውና የመዝናኛ ጥያቄዎችን ብጠይቆት ደስ ይለኛል። ስፖርት ይወዳሉ? ልጅ እያለሁ ወድ ነበር። እግር ኳስም ጫወት ነበር። በማየት ደረጃ አሁን ወጣቱ ያ አርሰናል፣ ማንቸስተር ምናምን ያለ ያብዳል። ጠቅላይ ሚኒስትር ዶክተር አብይ አሁን ለምሳሌ እሳቸው ያብዱ ኳስ ምንም ስሜት የለውም ወይንስ ስሜት ለመኖር ሳይሆን ለኳስ ለማየት ተብሎ የሚወጣው ኢነርጂና ጊዜ ብዙ አልደግፍም። ኳስ ወዳለሁ፣ ጫወት ነበር። ስፖርት አስፈላጊ ነገር እንደሆነ አምናለሁ። ግን ያንን ለማየት የሚደረገው መጋደል ብዙም አስፈላጊ ነው ብዬ አላስብም። እንደ መዝናኛ ብቻ መታየት ያለበት ነገር እንጂ እንደ ስራ መወሰድ ያለበት አይመስለኝም። ዛሬ ከነጋ ጠዋት ላይ መጀመሪያ ለማን የደወሉት ስልክ? ዛሬ ከነጋ የመጀመሪያ ስልክ ቢሮ ነው። ቢሮ ስራ ነበረ። ቢሮ የደወልኩት የቢሮ ሰራተኞች ጋር